ደስ ይበለን በአምላካችን። በእኛው አጀንዳ በዛሬው ዕለት የኮንታ የሀገረ ስብከት ይሁንልን ጥያቄን የተመለከተ ነው። በቀረበው ጥያቄ መሰረትም ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ለሀገረ ስብከት ብቁ መሆኑን ማረጋገጥ የሚያስችል የአጥኚ ኮሚቴ የጥናት ሪፖርት በመሰረት በማድረግ በቅዱስ ሲኖዶስ ምልአተ ጉባኤ አህጉረ ስብከትን ለማቋቋም የቀረቡ መስፈርቶችን ማሟላቱን በማረጋገጥ የሀገረ ስብከቱ ጳጳስም ሀገረ ስብከት እንዲሆን ያላቸውን ድጋፍ በመጠየቅ ምልአተ ጉባኤው የኮንታ ሀገረ ስብከት እንዲቋቋም ውሳኔ ወስኗል። ደስ ይበለን በአምላካችን። በዚህም ጋራ የአካባቢው ማህበረሰብ ለሀገረ ስብከቱ መቋቋም ያደረጋቸውን ተገቢ የሆኑ ቅድመ ዝግጅቶች እንዲሁም የዞኑ መስተዳድር በዚህ ሂደት ውስጥ ማናቸውንም አይነት የተጠየቀውን ጥያቄ ለሀገረ ስብከት መስሪያ ለልማት ቦታ እንዲህ አይነቶቹን ነገሮች ሁሉ መልስ በመስጠት ላሳየው በጣም ድጋፍ ያለው መልካም አስተዳደር የሀገረ ስብከቱ ጳጳስ ብፁዕ አቡነ ጢሞቴዎስ ለምልአተ ጉባኤው ሰፊ ምስጋና አቅርበዋል። ይሄንንም መሰረት አድርጎ ምልአተ ጉባኤው ሀገረ ስብከቱ እንዲቋቋም በዛሬው ዕለት ወስኗል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን